ሰላም የመሲቱ ተከታዮች በያላችሁበት ሰላማችሁ ይብዛልኝ። ያለው ፈጣሪ ይመስገን። ያው ዛሬ ትንሽ ድምጼ አልተገራፈና ማለት ነው። ወለን አረባችሁ ወዶች እና ዛሬ ምን አየሁ መሰላችሁ? ኢብሬን በጣም ይልቀው ነው ዞር ሲል ቲክታክ ተከፍቼ አንዲት እናት በጣም ይበላችሁ ከማይበስል ድረስ እና ውዴ አሏት ምናምን እሱን አየሁ። አዎ ሲሄድ ማለት በመጨረሻ አስቀጥላቸዋል። ግን ገረመ መሰላቸው ሁላችንም በያለንበት ባደግንበት አካባቢ ማለት ነው ሁላችንም አስተዳደግ ይለያል። እውነቴን ነው የምላችሁ እናት በዚህ ልክ እንደዚህ ጭራሽ ወንዶቻቸው ወንድ ልጅ ይባል ነበር አካባቢ ሴትም አለ ማሮች የምር ወንድ ልጅ ለእናቱ ጨካኝ ነው። እንዲህ አይልም፣ እንደዚህ አያደርግም። እንደነዚህ አይነት ልጆች እኔ እመቤቴን እኔ ገጥሞኝ አያውቅም። በዚያ ልክ ጭራሽ 2-3 ሆኖ አንዷ የራሷን እና ምን ልላችሁ ነው ለቤተሰቦቻችን ሻማ ሆነን የምንኖር ሰዎች አርገንላቸው ራሱ ያደረግን የማይመስለን ሰዎች እመቤቴን በጣም እድለኞች ነን። ጌታ ምስክሬ ነው። እዛ ደግሞ ምን አለች መሰላችሁ የሆነ ነገሩ በሄድ ቀን እኔ እየተንከራተትኩ ነው ያልኩት እና ልጅ እያለኝ እንደሌለኝ ነው የዋልኩት። ሌላው በየቤቱ በዓል እያከበረ እኔ ግን ኢድን ሳልበላ እንደዚህ ስንከራተት ነው የዋልኩት ስትል ማርያምን በጣም ኢቭን ቪዲዮ ራሱ የተለቀቀው ሾርት ከት ነው ግን አልጨረስኩትም። ማርያምን ሁላችሁ እኔ በጣም ገርሞኝ ነው። እስኪ እናንተስ እስኪ እንደው አይታችሁታል? እስኪ ያያችሁ ካላችሁ እስኪ ኮሜንት ላይ እስኪ ምን ተሰማችሁ? ያን ያያችሁ ሰዎች ምን ስሜታችሁ እንዴት ነው? እንዴት አያችሁት? የልጆች ጥፋት ነው? የእናትየው ጥፋት ነው? እናት የፈለገ ብታጠፋም እናት ናት። ጭራሽ በዛ ደረጃ እንደዚህ ያሰቃዩዋት ሲፈልጉ በቃ ያልሆነ ያለው ለእናት ተገቢ ያልሆነ ቃል የሚሏትን ሁሉ ትተው ሽማግሌ ተልኮ እኛ እንድናገባ ራሱ እድሉ የለንም ሲሉ በጣም ነው ያሳዝኑኝ። እናትየዋ ማለት በወለደቻቸው ልጆች መከራዋን አይታ ስቃዩን አይታ ምናልባት እነሱን ስታሳድግ እኮ በጣም ተቸግራ ነው እንጂ እንዲያልጋ ባልጋው ነው አይደለም ያሳድግል። የሁላችንም ወላጆች እኛን ለማሳደግ ብዙ ጥረው ብዙ ለፍተው ከመልካቸው ከውበታቸው ከልብሳቸው ከሁሉ ነገር ብትሉ እኛን ለማሳደግ ሳይለብሱ አልብሰው ሳይበሉ አብልተው ገባቸው ሳይጠጡኛ አጠጥተው እኩል ያኔ የኔ ለምን አልሆነም ነከሌ ካለ ምናምን የሚለውን እነሱ እንዳንልባቸው እኩል ለማድረግ ልጆቻቸውን ደፋ ቀና ብለው ያሳደጉ እናቶች እመቤቴ እንደዚህ አይገባቸው። እውነቴን ነው የምላቸው። መፍረድ አይቻልም፣ ግን እዛ ላይ ቢያንስ ጋጠ ወጥ መሆናቸው ልጆቹ በቃ ንግግራቸው ስነ ስርዓት ስብዕና የሚባል ራሱ የላቸው። ለሌላ ሰው እንኳን የሆነ ተጋጭቶ ስታስታርቁት የሆነ ሽምግልና እንኳን ሲገባ ማለት ነው እንዴት ነው ስነ ስርዓት ባለው መልኩ ተደማምጦ ምናምን ነው አይደል? እነሱ ከዚያውም ላይ ሆኖ እንዴት እንደሚያረጓት እመቤቴን እውነቴን ነው። ጭራሽ እሷ የሚወት ታርገኛ እናወራለን ምናምን ይላሉ። እና ባጭሩ ያው ትንሽ ደበር ስላለኝ ነውና ምን ልላችሁ ነው መታደል ነው ለቤተሰብ አድርገን እንደዚህ ያደረግን የማይመስለን ሰዎች ለቤተሰቦቻችን መኖር የምንችል ሰዎች እመቤቴን ታደለን ነው። በቃ እንደዚህ በዚህ ልክ እናትን ማውራረድ አጥብታ ያሳደገች 9 ወር በሆዷ የተሸከመች እናትን በዚህ ልክ ማውራረድ ተገቢ ነው ብላችሁ ታስባላችሁ ጋይስ? እኔ በበኩሌ አላስብም። እንደዚህ አይነት ቤተሰብም አይደለም። የፈለገ ቢበድል ቤተሰብ ወላጅ ጭራሽ ወላጅ እህት ወንድም ያው አንዳንዴ አለመተሳሰብ አለመደማመጥ ሊሆን ስለሚችል ምናልባት አይ እሱም ብሎ ወንድም ወይም ደግሞ እሷም ብሎ እህት ልንል እንችላለን። በእናት እንደዚህ በእናት ኧረ በስመ አብ እናቴን በጣም ነው ያሳዘኑኝ
እናትየው ማለት ነው። እና እስካሁን ይብን እስክኖር እያደረኩ እንዲሁ ዝም ብዬ ባየኋት ቁጥር በቃ እንዴት ሊያዘው። ምክንያቱም እኔ ያደኩበት ማህበረሰብ እንደዛ አይደለም። ምናልባት እኔ የማውቀው የእናቴን ድክመት እኔ ወልጄ ለልጅ ያለኝን ጉጉት ሳይ ነው የእናቴ ድክመት የሚታወቀኝ። ገብቷችኋል? ግን እኔም ካደግኩ በኋላ ደግሞ በየሁላችንም የምናያቸው እናቶች ደግሞ ልክ እድሜያችን ደርሶ ማገናዘብ የምንችልበት ታይም ላይ ስንሆን አሻግረን የምናየው ነገር አለ። ያ ነገር ደግሞ ምንድነው? ከኛስ ቢሆን እኛም እኮ በዚህ አይነት መንገድ ነው የሄድነውና ብለን የምናስበው አለ። ገባችሁ? ባጭሩ ምን ልላችሁ ፈልጌ ነው፣ እንደዛ አይነት የወላጅን ስቃይ ከሰዎች መቅረፍ እንጂ እኛ ባናሰቃያቸው ባይነኝ። የምሬን ነው። እኛ ባናሰቃያቸው ተገቢ አይደለም። ደግሞ ብንችል እነሱናን እየተመረቅን በቃ እድሜ ጤና እየለምንልላቸው በቃ እንደዚህ እንልባላችሁ። እኔ እንጃ እነሱን ማገልገል፣ ታዛዥ መሆን፣ እኛን ደፋ ቀና ብለው እዚህ ደረጃ እንድንደርስ ላደረጉን፣ ክፉ ደጉን እንድንላይ ላደረጉን፣ እዚህ ቦታ እንድንቆም ላደረጉን፣ ለዚህ ሰዓት ከፈጣሪ በታች ወላጆቻችን ናቸው። ለምን ይዋሻል? እውነቱን ነው። ሰው እነሱ መንከባከብ በዚህ እድሜያቸው በሄደበት ሰዓት ጭራሽ መንገለፋፈት፣ ያልሆነ ነገር ማድረግ፣ እነሱ ማበሳጨት። ቆይ ምንድነው ጥቅሙ? በመድኃኒዓለም እንደዚህ የሚሉት ልጆች ራሱ ነገ ጥሩ ህይወት ይኖራቸዋል? ግን እኔ አይኖራቸውም ባይነኝ። እናንተስ እስኪ ኮሜንት አስቀምጡ። በእውነት ነው። ዝም ብላችሁ እንዲሁ ስታስቡት ምን አይነት ህይወት ነው? ምክንያቱም አንድ ባል መጥቶ እናቷን ያላከበረች ወይም ደግሞ አባቷን ያላከበረች ልጅ ሚስቴ ትሆናለች፣ እኔ አክብራኝ የልጆች እናት ትሆናለች ብሎ የሚወስድ የለም። ምናልባት እንዲሁ ዝም ብሎ እንዴት መሰላችሁ ህይወታቸው ዝብርቅርቅ ያለ አይነት አኗኗር አለ አይደል? እሱ ሊሆን ይችላል። ከዛ ውጪ ግን መቤቴን ነው የምላችሁ ምንም አይነት ህይወት የላቸው። እናቴው በጣም ነው የምታሳዝነኝ። እኔ እናት እንዲያ ከሰሎና ጉሊት ላይ ቁጭ ብላ ፀሐይ፣ ብርድ፣ ዝናብ እንደዛ እንትን እያላት እነሱ ለማሳደድ አፋቀና ብላ አሁን በማረፊያዋ በመመስገኛቸው እነሱ እንግዲህ አላለው ለምን እንደዚህ እንዳሏት ለምን እንደጨከኑባት። ግን አማላይ እናት ናት፣ አባትም አባት ነው። ምትክ የሌለው በዚህ ምድር ስትኖሩ እናትና አባት ነው። ጌታ ስንት አይነት ሰው አለ፣ ስንት አይነት በቃ የበሉበት ወጭ ሰባሪ የሚባለው አለ አይደል? እነዛ ነው በቃ። ክብሪት ሰው ሰራሽ ናት፣ ግን ከእናቷ ወጣ ነው አይደለ? ውስጥ ወጥቶ ነው እንደዚህ ከላይ እንትን የምንለው። እነሱ ራሱ እንደዛ ነው የሆኑት። በእውነት እነሱ የክብሪቷን ሲስተም ነው ያዙት። ይህ ሰው ሰራሽ ስለሆነ ወይም ደግሞ ነፍሳት ስለሌለው ነው። እነሱ ግን ብዙ ነገር ማሰብ ማገናዘብ እየቻሉ እንዴት እናትን በዚህ ልክ ማዋረድ፣ እናትን ማረካከስ ምን ችግር አለው? እነሱን እኮ አሳድጋለች፣ ብዙ ነገር ለፍታ ደክማለች። አሁን ደግሞ እሷ በቃ ይሆነኛል ወደፊት ህይወቴን ደግሞ ብታገባስ ምን ችግር አለው? እነሱ እኮ አለመኖር ከእናታቸው ጋር አለመኖር ይችላሉ። የምሬን ነው። አለመኖር ግን እናታቸውን እንደዚህ ነሽ አሁን ላይ ምንድነው ድሜ ሄዱ ምን አገባቸው? እስኪ እናንተ ነገሩኝ በመብራት የምር ዝም ብላችሁ እንዲሰሰሙት ትክት ግርም ነው የሚላችሁና ያው እዚህ ጋር የምታዩዋቸው እናት ልጅ እንዲህ ሲባባሉ እንዲህ ሲረካከሱ በጣም ነው የሚደብረው። ማረኝ ምን አይነት ተፈጥሮ ነው? ምን አይነት አስተሳሰብ ይኖራቸው ነው እስከሚባሉ ድረስ ነው። አሁን ሰላም ይኖራቸዋል? እናትን እንዲያስለቅሰው እናትን እንዲያስጨንቀው ሰላም ይኖራቸዋል? ጋይስ የምር እኔ አይመስለኝም አይኖራቸውም። ምን አይነት ህሊና ነው ያላቸው? እንዴት ነው የሚያስቡት? እንዴት ነው አስተሳሰባቸው የዚህን ያክል የወረደ የዘገጠ? እና ውዶቼ ወሬ አላብዛባችሁ። በአዲስ ቪዲዮ እንገናኛለን። ባይ ባይ።